ከዚህ በፊት በተከታታይ ሁለት ክፍሎች የኢትዮጵያን በተለይም የአዲስ አበባን እውነተኛ መልክ በጎብኚዎች መነጽር አስመልክተናቸዋል። በርካታ ሰዎችም ሐሳባቸውን ያንሸራሸሩ የተሰማቸውን በግልጽ አጋርተውናል። በባለፉት ሁለት ክፍሎች ዳውድ የተሰኘ የአዘርባጃን ዜጋ ላብነት ወስደን በኢትዮጵያ ቆይተው እየከተበ ለዓለም ሕዝብ በይፋ ያጋራቸውን ጥሩ ጎናችንና ኢትዮጵያዊ ገመኖቻችንን አስቀኝቶናል። በመልካምነት ለተቀበሉት የመልካምነታቸውን ዋጋ እዛው እየከፈለም የቆዳውን መንጣት አይተው ዋጋ እየቆለሉ ያስቸገሩትን ደግሞ እኛም አውቀናል በሚል መንገድ ጥሏቸው ሲሄድ አስቀኝቶናል። ቆሎ እየበተኑ እሱን እያለቀመች እንደምትጓዝ ዶሮ እጁን ይዘው ወደ ሞት አፋፍ ሲመሩት የነበሩ የሸገሩ ጮሌዎችን ወጥመድ ሰብሮ ማምለጡንም ከዚህ በፊት ባሉት ክፍሎች የታዘብነው ነው። ዳውድ መልካምና ደግ ሰው ሆኖ በቀናነት የቀረባቸው የሀገሬ ዜጎች አመድ አፋሽ አድርገውታል። ከዚህ በፊት ያየነው ጎብኚዎች የአዲስ አበባን ጎዳናዎች በጠራራ ፀሐይ እያሰሱ በካሜራቸው ሲቀርጹ ነበር። ነገር ግን የቀኑ ብቻ ለመስንል ጎብኚዎች በምሽት የአዲስ አበባ ጎዳናዎችን እያሰሱ ለዓለም ሕዝብ ያጋራቸውን የምሽት ገመኖቻችንን ልናስቃኛችሁ ወደድን። ጊዜው ውድቅት ሌሊት ነው። ሰዓቱም ከሌሊቱ 9 ሰዓት አካባቢ። የዚህን ጊዜ ነው አንድ ጎብኚ ካሜራውን አንግቦ እንደ ጅብ በሌሊት ከሆቴሉ የወጣው። በሶሻል ሚዲያ ስሙ ሚስተር BMG የተሰኘው ይህ ጎብኚ ዜግነቱ ደቡብ ሱዳናዊ ሲሆን በርካታ ጎብኚዎች የከተማዋን ገጽታ በቀን እየቀረጹ ሲያስተላልፉ ስለተመለከተ ይመስላል ማንም ጎብኚ አርጎት በማያውቀው ደረጃ በዚህ ሌሊት ለብቻው መውጣትን የፈለገው። ያለንበትን አስከፊና አሳፋሪ የወንብድና ታሪክ ቢሰማ አይደለም ከሆቴሉ ከክፍሉም ሊወጣ ባልደፈረ ነበር። እኛም በሰላም ወደ ሆቴል ይመልስ ስንል ከነዛ ፀሐይ ሳትጠልቅ አንገት እያነቁ ገንዘብ ከሚነጥቁ የአዲስ አበባ ሌቦች አምላክ ይጠብቀው ዘንድ መርቀን ሸኘነው። ከዛም የሚሆነው ሁሉ በካሜራው እንመለከት ያዝን። ጎብኚው የሰውነቱን መፈርጠም አይተው ሊያጠቁት የከጀሉ ሁሉ እንዲፈረጥጡ ይመስላል በቦዲ ብቻ ሊወጣ የፈለገው። የሆቴሉን ቅጥር ለቆ እንደወጣ ከዚህ ሰው ጋር ተገናኘ። ይህ ሰው በአካባቢው ለረጅም ዓመታት የሰራ በመሆኑ የዚህ አካባቢ ገጽታ በሌሊት ምን ሊመስል እንደሚችል እንደ እጁ መዳፍ ጠንቅቆ ያውቀዋል። በሙያው ጥበቃ ነውና ቀኑና ማታው ጉራማይሌ የሆነበትን የዚህ አካባቢ አሳፋሪ ገጽታ ለጎብኚው ያትትለት ገባ። ከእጅ ላይ ስልክን ከአንገት ላይ ሐብልን በያዘው ቢላዋ ጠቅ እያረገ የሚዘርፍ ጭንቅላቱ ከብይ ያነሰ የአዲስ አበባ ሌባ ሰለባ እንዳትሆን ሲል ንግግሩን ጀመረ። I don't go far. You fear? They take your stuff. They take my stuff and run at night. They yes, can run. Yes. Take my camera. Yes. በእውነቱ ከቅርብ ጊዜ ወዲህ የአዘራረፍ ዘዴያቸው እጅግ እየከፋ የመጡ እነዚህ ሌቦች የሀገሬውን ሕዝብ እጅግ አስመረው መውጫ መግቢያ አሳጥተውታል። ጠዋት በመንገድ ዳር ሃንግ ተሰርቶ የወደቀ ሰው መመልከት የተለመደ እየሆነ መጥቷል። መንግስት እጅና ጓንቱ ነው የሚሰራው ከህዝቡ ጋር ሳይሆን ከሌቦች ጋር እስኪመስል ድረስ አይኑ የሚቀለው መንገድ ዳር ቲማቲም የምትሸጥ እናት ሲያይ እንጂ ኪስ አውላቂ ሌባ ሲያይ አይደለም። በዚህ ከቀጠለ ሌብነት የንግድ ፍቃድ አውጥተን ግብር የከፈልን የምንሰራው ስራ መሆኑ የማይቀር ነው። ሰውየውም አለ በምሽት ይሄ ግዛት የነሱ ነው፣ ሲያሻቸው በመኪና ሲያሻቸው በሞተር እየተንጎማለሉ ያለህን ሁሉ አጣጥበው ይሄዳሉ። በዚህም ያበቁም ለምልክት የሆናቸው ዘንድ አሳቻ ቦታ ላይ በስለት ይወጉሃል። ይህ ሁሉ ሲሆን ደህንነት አሳስቦት ሩጦ የሚደርስልህ ፖሊስ ወይም የህግ አካል ያለ እንደመስልህ። ምክንያቱም አንዳንዶች ካንተ ህይወት በላይ ከተሰረቀው ዕቃ ላይ ስንት % እንደሚደርሳቸው በማሰብ ቢዚ ስለሆኑ ነው። ምክንያቱም ያንተ ህይወት የነሱን የቤት ክራይና የምግብ ወጪ አይሸፍንምና። ስለዚህ የሚያድንህ የእናትህ ጸሎትና የልጆች አምላክ ነው የሚል አንድምታ ያለው ንግግር ተናገረ። Be careful. If I go this side, using motorbike. yeah. Pick and run with a motorbike or by car even. By car. Yeah. እንዲሁ ምናልባት እግር ጥሎት ወደ አሜሪካ ከሄዱ በሀገሪቱ ቅድሚያ የሚከበረው የሴቶችና የህፃናት መብት ነው። ማንም አካል እነሱ ላይ ጥቃት መፈጸም አይደለም ዝንባቸውንም እሺ ማለት አይችልም። በመቀጠል የእንስሳት መብት ነው። በአሜሪካ እንስሳት ከሰው እኩል መብት አላቸው። ለአብነት ያክል አንድ የውሻ ባለቤት ውሻውን በቀን 2 ጊዜ አውጥቶ ካላናፈሰና ካላዝናና ዘብጥያ ይወርዳል። ከዚህ ሁሉ ቀጥሎ ነው በሶስተኛ ደረጃ የወንዶች መብት የሚከበረው። ወንድ ከእንስሳ ያነሰ መብት ያለበት ሀገር ነው አሜሪካ። ወደኛ ሀገር ስንመለስ ቅድሚያ ለማን ክብር እንደሚሰጠው ማወቅ ከፈለጉ መንግስት አጥብቆ መዋለ ንዋዩን ጊዜውና ጉልበቱን ፈሰስ የሚያደርግበትን ነገር
መመልከት በቂ ነው። ሆስፒታል ነዌስ ፋውንቴን፣ ትምህርት ቤት ነዌስ ቤተ መንግስት፣ የማዳበሪያ ፋብሪካ ነዌስ ፓርክ የቱ ሲገነባ ተመለከቱ። አንድ ዘንባባና አንድ ግለሰብ በኩል ሚዛን ቢቀመጥ ለመንግስት የቱ ሚዛን ይደፋል? ከዚህ ሁሉ ጀርባ የጥያቄው መልስ ያገኙታል። ወደ ቪዲዮ ስንመለስ ጎብኚው የአዲስ አበባን የሌሊት አስከፊ ሲኦላዊ ገጽታ ሳይረዱ አልቀረም። እሱ ብቻ ሳይሆን በርካታ ዓለም አቀፍ ተመልካቾቹ ማስታወሻ እየያዙ ሐሳቡን ይጋሩታል። ጥበቃው ርቀህ አትሂድ ሲል አባታዊ ምክሩን ለግሶ ሸኘው። ጎብኚው ጉዞውን ጀመረ። ሰላም ነው ከአፉ የማጠፋ ቃል ናት። ጎብኚው በጭላንጭል ብርሃን ውስጥ የቆሙትን ሁለት ሴቶች ቀርቦ ሲያስቡት አልቀሩም። በርቀት ያናግራቸው ገባ። በዚህ ማታ እዚህ ጋር ምን እየሰራችሁ ነው ሲል ጠየቃቸው። How are you? What do you do? Come. Yeah, come. What do you do at night? እዚህ በውድቅት ሌሊት የገተራቸው የሥራ ጉዳይ መሆኑን ቢያቅም ስራው ምን እንደሆነ ለማወቅ ይጠይቅ ገባ። ግን ማን ያግባባቸው? Yeah. ምንድነው? What do you do? What you work? What? Searching for men? Man. You want man? አማን Like me? አማን Oh, መቅደስ okay. It's okay. Thank you. ተለበሰና ደይዘሪ Thank you. No. ሰሊዮ ካይሶም በመጨረሻም ሰውየው ፊቱን አጨፍግጎ ከቦታው ዞር አለ። ምናልባት እዚህ ያገናኛቸው ምክንያት ሳይገለጽለት አልቀረም። Oh, this is Oh my God. ሰላም ና ሰላም። ላገኘው ሰው ሁሉ ሰላምታውን እየለገሰ ጉዞውን ቀጠለ። ከዛም አንድ ነገር በጣም እንዳስገረመውና እንዳስደነቀው ተናገረ። ምናልባት የአዲስ አበባ መንገዶች ወይም ደግሞ የኢትዮጵያ እንግዳ አቀባበል ነው ብለው ካሰቡ ተሳስተዋል። ጎብኚው በግርምት እጁን ባፍ ያስጫነው የአዲስ አበባ ውሾች ውፍረት ነበር። በርካታ ሀገራት ጎብኝቻለሁ። በእነዛ ሀገራት የተመለከትኳቸው ውሾች የጤና እክል ያለባቸውና የቀጨጩ ናቸው። በዚህ የማያቸው ውሾች ግን ጤናማና የዳበሩ ናቸው አለ። ምናልባት ጎብኚው ቻይናዊ ቢሆን ሊበሏት ያሰቧትን አሞራ ጅግራነች ችሏታል ስንል እንተረትበት ነበር። This is Ethiopia, Addis Ababa. Addis Ababa, good? Yeah, good country. Baby, I'm not your baby. Salam no. በአዲስ አበባ ብዙ ስጋ በመኖሩ ውሾች ጠግበው በልተው ያድራሉ ሲል አተተ። በዚህ መሃል አንድ ውሻ በካሜራው ውል ቢልበት አቅጣጫውን ቀይሮ እሱን እየተከተለ ይቀርጽ ገባ። መንገድ ያልቅብና ጉዞ ይቀጥላል። ከዛ ብለው የማያውቃቸው ሰዎች ከኋላው እየተከተሉት እንደሆነ ልብ ያለው። ከዚህ በፊት ባየነው ቪዲዮ ጎብኚዎች በኢትዮጵያ ውስጥ ለበርካታ ዓመታት የኖሩ ወይም አንዳች ነገር ስለ ኢትዮጵያ አጥንተው የመጡ እስከሚመስል ድረስ ነገሮችን በጥንቃቄ ሲከውኑና ወጥመዳቸውን ሰባብረው ሲያመልጡ ተመልክተናል። ይህም ጎብኚ ኋላውን እየተመለከተ በሰቀቀን ይጓዝ ገባ። በዚህ መሃል ነው ከዚች ሴት ጋር የተገናኘው። ምን እየሰራሽ ነው ሲል ጠየቃት። እሷም ወርክ ብላ ሳቀች። Wow, how are you? I'm fine. What do you do here? What do you do? Work. Work. Which work? እነዚህ ሴት እህቶቻችን ኑሯቸውን በሴተኛ ዳሪነት የሚገፉ ናቸው። አምላክ ከዚህ ስራ ወጥቶ የተሻለ ህይወት ይሰጣቸው ዘንድ ምኞታችን ነው። ይህን ስንመለከት አንዲት ሩቅ ምስራቅ ሀገር በህሊናችን ጓዳ ብቅ አለች። ታይላንድ ፓታያ። የወሲብ ንግድን ዋልታና ማገር አርጋ የያዘችው ታይላንድ አሁን ላይ የዳቦ ስሟ እስኪመስል ድረስ መታወቂያ ሆኗል። ታይላንድ የገባ ጎብኚ ምድራዊ ሲኦል የሆነውን ፓታያ ሳይረግጥ ወደ መጣበት አይመለስም። በርካታ ቀበጥ ወጣት እንስቶች እዛና እዚህ እያዋከቡ ነፍሶን ያስጨንቋታል። በእነሱ በኩል ማፈር ሆነ መሽከርመም የሚባል ነገር የለም። ገና ከርቀት ሲያችሁ ተንደድረው መጥተው ይለጠፉባቸዋል። ከዛም እጣታቸውን እያማቱ ገለውን እንደ ጊታር ሲዳባብሱት ቀልቦውን ስተው ሊወድቁም ይችላሉ። ይህን እንዲሁ ለጨዋታና ለትውስታ ልናነሳው ወደድን። ጎብኚው ጎኑ ወዳለው ቡና መሸጫ ጎራ አለ። አብሮት ያሉትን ሁሉ ቡና ሊጋብዛቸው ፈለገ። ይህን መሰል ተግባር ዳውድ የተሰኘ የአዘርባጃን ዜጋ ወደ ኢትዮጵያ ለጉብኝት በመጣ ጊዜ ካደረገው ጋር ፍጹም ተቃራቢ ነበር።
ጎብኚው ብዙ ለማወቅና ለመነጋገር ጥልቅ ፍላጎት የነበረው ቢሆንም ጆሮ ለእንግሊዝኛ ባዳ የሆነው የሀገሬ ዜጋ እንደ ልቡ አልሆነለትም። ስለዚህ ሆነም አልሆነም መሰለም አልመሰለም በደፈነው ጉዞ መቀጠሉ አማራጭ የሌለው መፍትሄ ነው። What do you do here in the street? I'm dead. Can you ask her what she's doing? What is he doing in the street at this time? Yes. What is he doing? Z. Oh my God. ዋጋውንም ጠየቀ። 100 ብር ስትል መለሰችለት። ለአንድ ስኒ ቡና 25 ብር መሆኑ ነው። How much is it for? 100. 100. Okay, let's do it. ቡናውም ተፈልቶ ቀረበ። አጣጣመው። ዋው! Perfect coffee. It's very nice. Delicious. በእርግጥ ቡናን ባበቀለችው መሬት ላይ ሆኖ መጠጣት ያለው ስሜት ከዚህ በፊትም ተመልክተነዋል። በዚህ ጎብኚ ላይም የተፈጠረው ይህ ነው። በቡናው ጣዕም ተገረመ። ከዛም መልስ ያጣለትን ጥያቄ መልሶ አነሳ። በዚህ ማታ መንገድ ዳር የቆምሽው ምን እየሰራሽ ነበር ሲል አልዋጥለት ያለውን ጥያቄ ጠየቃት። ልጅቷ ምን ብላ እንደምትነግረው ግራ ገባት። ቢዝነስ እየሰራው ስትል መለሰችለት። What is your work in the street? Can you ask her? Work. Yes, your work in the street. Correct. Why do you stay up to this time in the street? Work ስራሽ ምንድነው? ልንገረው ምን ብዬ ቢዝነስ Business? Yes. Okay, business. Up to this time of the night. Business. ናይት ቢዝነስ Night business in Addis Ababa. Wow. እቺቺ እንኳን እኛ የምናቃት ኮርናትና የወዳችን በወዳችን ይዘን ትዝብታችንን ቀጠልን። እንዲህ እያሉ ባለመግባባት ውስጥ እየተግባቡ በየመንገዱ በሚያቸው ሴቶች እየተገረመ ቡናው ጨርሶ ከፍሎ የመሰናበቻ ጊዜው ደረሰ። ቀድሞ በተነጋገሩት መሰረት 200 ብር ሰጥቶ 100 ብር መልስ ለመቀበል ተቀመጠ። የመለሰችለትን ከመቶ የጎደለ ብር ሲመለከት መልሴን አምጪ ማለት ጀመረ። እሷም የአንድ ስኒ ቡና ዋጋ 30 ብር ነው ስትል 25 ብር ብላ የነበረውን ዶሮ ሳይጮህ በውድቅት ሌሊት ካደች። How much is this? የአንድ ቡና 50 This is 100? This is 100? አራት ቡና 120 ብር። No, I mean this is 100? 50 150 30. Okay, it was 25. Now you say 30. Okay, perfect. Good night, okay? በስልኳ አንዳች ታላቅ ነገር እየከወነች ያለች እስከሚመስል ድረስ በስርዓት ቀና ብላ ነገሩን ለማስረዳት ጊዜ አልነበራትም። ጎብኚው በነገሩ ቢገረምም ይሁን ሲል በሰላም ተሰናበታቸው። ጎብኚዎች የሚስተናገዱባቸው የተጋነኑ የዋጋ ልዩነቶች በክፍል 1 ላይ ተመልክተናል። ዳውድ በአንድ ፀጉር ቤት ገብቶ እዛው ባለበት ዋጋው እየጨመረ ሲሄድ ብዙዎች የታዘቡት ጉዳይ ነበር። በዚህ አጋጣሚ ክፍል 1 እና 2ን ያላያችሁ ተመልካቾቻችን እንዲመለከቱና ትምህርት እንዲቀስሙ ብሎም እንደ ማህበረሰብ ያለንበትን የከፋ ደረጃ እንዲመለከቱ ጋብዝኮት። ጎብኚው ከዚህ በላይ መቆየትን አልፈለገምና ወደ ሆቴሉ ያዘግም ገባ። ነገር ግን 25 ብር ብለው 30 ብር ያስከፈሉትን ሰዎች በግርምት ያነሳቸው ገባ። After removing the money, so they said it's 30 birr. I even don't know how much they gave me back, but let's do it. ኢንፍሌሽን ነው ብለን ነገሩን ብናልፈው መልካም ሳይሆን አይቀርም። ወደ ሆቴሉ ሲደርስ አስጠንቅቆ አባታዊ ምክሩን ለግሶ ከሸኘው ግለሰብ ጋር ተገናኘ። በደስታም ተቀበለው። ስለ ቆይታው ሲጠይቀው እንዲህ ሲል መለሰለት። በዚህ ሌሊት ብዙ ሴቶች በየመንገዱ ማየቴ አስገርሞኛል አለው። ሰውየውም ቢዝነስ እየሰሩ ነው ሲል መለሰለት። A lot of girls in the street at this time of the night. Why? Yes. Wow. It's business workers. Oh. Business workers. Wow. A lot of easy. Oh, a lot. Easy. Yeah, Easy, yeah. This area is full of ladies, girls walking. They are beautiful. I don't know. You don't know? I don't know, man. ጎብኚው እነሱን ተሰናብቶ ወደ ሆቴሉ ገባ። አይደለም በዚህ ሌሊት ገና በ12 ሰዓት ሳምባ እንዳየች ድመት ጅራታቸውን እየቆሉ ለስርቆት የሚሰማሩት የአዲስ አበባ ሌቦች ይህን ጎብኚ በማለፋቸው ሳናመሰግናቸው አናልፍም።
ውድ ተመልካቾቻችን በሶስት ክፍል ወደ እናንተ ያደረስነው ቪዲዮ ጠቅላላ አድርገን ስንመለከት ጎብኚዎች ወደ ኢትዮጵያ መጥተው ጥሩ እንዲሁም መጥፎ ጊዜ አሳልፈው ሲሄዱ ተመልክተናል። በተለይ አዲስ አበባ ዜጎች ለጎብኚዎች ፍጹም ምቾትን እንደነሷቸው አስቃኝተናቸዋል። እነኚህ ቪዲዮዎችን እየሰራን የምናቀርብበት ዋና ዓላማ በመንግስትም ሆነ በሌሎች ሚዲያዎች የማይነገሩ ነገር ግን መሬት ላይ ያሉ እውነተኛ ገመኖቻችንን ዘግዝከው ስለሚያሳዩ ነው። በሽታ ማወቅ የድህነት መጀመሪያው ነውና ችግራችንን ለመቅረፍ እንስራ የዛሬው መልእክቴ ነው። ውድ ተመልካቾቻችን እነዚህን የመሰሉ ቪዲዮዎችን በየጊዜው እንዲደርሱ ሰብስክራይብ አድርገው የደወሏን ምልክት ይጫኑ። ቪዲዮውን ከወደዱት ላይክ ያድርጉ። ሐሳብ አስተያየቶን በኮሜንት ያጋሩን። በቀጣይ በሌላ አሪፍ ቪዲዮ እስከንገናኝ ድረስ ሰላም ቆዩልኝ።